ወደ መርየም የመጣው መልአክ ነው ወይስ ምንድነው? መልአክ ነው የሚል እንደሌለ ታውቃላችሁ። ቁርአን ውስጥ ጅብሪል ነው መጥቶ ያናገራት አላለም። ቁርአን ውስጥ አለ። ይህ ግለሰብ ታስታውሱ ከሆነ ከዛሬ 3 ዓመት ወይም 2 ዓመት አካባቢ እዚህ አይነት በሽታ ሲጀምረውና ይህንን የጥመት መንገዱን ማሰራጨት ሲጀምር ቀጥታ ዛሬ ላይ ለመስማት የሚቀፉ ነገራቶችን በመናገር አልጀመረም። ሌሎቹ የጥመት መንገድ አራማጅ የሆኑ አካላት ምናን ለመምታት የሚጠቀሙበትን መርዘኛ አካሄድ ነበር የጀመረው። ታስታውሱ ከሆነ መጀመሪያ የዚህ አይነት በሽታ ሲጀምረው ሐዲስን በማንቋሸሽ ነበር የጀመረው። የነብዩን ሰለላሁ ዐለይሂ ወሰለም ሐዲስን በማንቋሸሽ ጀመረ። መጀመሪያም ቀጥታ ሐዲሱን አልነካም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ወደኛ ያስተላልፉልንን ታላላቅ አኢማዎችን እነሱን በመተቸትና አንዳንድ ጥርጣሬዎችን በመጣል ነበር የጀመረው። ዛሬ ላይ ይህንን ግለሰብ እንደምትመለከቱት የዛኔ በውስጡ የጠጣው የጥመት መርዝ በዚህ መልኩ አድጎ ገዝፎ እስከ ማለት ድረስ ደርሷል። ዛሬ ላይ ሙስሊሞች የሚሰግዱት ሶላት ራሱ ትክክለኛው ቁርአን ላይ የተጠቀሰውን ሶላት አይደለም ብሎ ሶላታችንን እስከ መጠራጠርም ደርሷል። አንድ ሙስሊም የሆነ አካል በቀን 5 አውቃት ሶላት አላህ በሱ ላይ ግዴታ እንዳደረገበት ያምናል። በቀን 5 ጊዜ ለአላህ Subhanahu Wa Ta'ala ግዴታ ሶላትን እንሰግዳለን። ይህ ግለሰብ ሙስሊሞች በሙሉ የሚሰግዱት ሶላት ላይ ጥርጣሬ እንዳለው የተናገረበት ቪዲዮ አለ። ለማንኛውም የሚያነሳቸው ሐሳቦች ሰዎች እስልምናቸው ላይ ጥርጣሬ እንዲያደርባቸውና ዲናችን ነው ሃይማኖታችን ነው ብለው በቁርአንና ሐዲስ መሰረት የያዙትን እምነት ከተለያዩ የውጭ አካላት የሚሰማቸውን መርዞች እየተቀበለ በሙስሊሙ ላይ በመጣል ማጠራጠር እየሞከረ ነው። ይህም በመሆኑ ትችቱ የሚያቀርበው ነገር እስልምና ጋር የተያያዘ ስለሆነ ርዕሱ ወደ ንጽጽር ዘርፍ ላይ የሚሰሩ ወንድሞቻችን ላይ ደርሶ እንግዲህ እነሱ እየሰሩበትና ልክ ከእስልምና ውጭ ያሉ አካላቶች የሚያመጡትን በሚያስተናግዱበት መልኩ ለሱም በዛ አይነት መልኩ መልስ እየተሰጠው ነው። ባጭሩ የዚህ ልጅ ላይቭ ላይ ተገኝታችሁ የምትከታተሉ ወንድምና እህቶች ጊዜያችሁን አታባክኑ። ሸሪዓችሁን የምትማሩበት ዲነል ኢስላምን የምትማሩበት የተለያዩ የላይቭ ፕሮግራም አዘጋጅተው የሚያስተምሩ ወንድሞች አሉ። ወደ እነሱ በመሄድ እስልምናችሁን ተማሩ። አንድ ምንም ዕውቀት የሌለው ጀማሪ የሆነ አካል እዚህ ግለሰብ ጋር ተቀምጦ የሚማረው ነገር የለም። እስልምና ላይ የተለያየ ትችትን እየሰማና ሌላ ነገሮችን እየሰማ ነው የሚሄደው። ስለዚህ የዚህ ግለሰብ ላይቭ ላይ ተቀምጣችሁ አትከታተሉ። ትምህርቱም ዲናችሁን የሚያሳድግላችሁ ዒባዳችሁ ላይ የሚጠቅማችሁን ትምህርት አይደለም የምታገኙት። ነገር ግን አንዳንድ እንደዚህ አይነት አጠራጣሪ ቪዲዮዎችን ምናምን ስታገኙ ትክክለኛ መልስ ይሰጡታል ወደምትሉት ወንድሞች በማድረስ መልሱን መጠበቅ ይኖርባችኋል። እንግዲህ አሁንም እንደተለመደው የተለያዩ ማጠራጣሪዎችን ማምጣቱን ቀጥሏል። ዛሬ ደግሞ ምን አይነት ቪዲዮ ደረሰኝ በዚህ ግለሰብ ላይ አላህ Subhanahu Wa Ta'ala ወደ መርየም የላከው ምንድነው? መልአክ ነው የሚል እንደሌለ ቁርአን ላይ ታውቃላችሁ እያለ በዚህ በኩል ደግሞ ሌላ ማምታቻን ሲያስተጋባ ሰምታችሁታል። አሁንም እኛ ደግሞ የትኛውም የጥመት አካላት በዚህ ዲል ላይ ለሚያመጣው ማምታቻ ለሚያመጣው ማወዛገቢያ ሁሉ መልስ ወደምናገኝበት ወደ ቁርአንና ሐዲስ እንመለሳለን። ይሄ ጉዳይ እንደዚህ የሚያጠራጥርና የሚያወዛግብ ጉዳይ አይደለም። በግልጽ ቁርአን ላይ የተቀመጠ ጉዳይ መሆኑን እንመለከታለን። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ወደ መርየም አለይሃ ሰላም የላከው አካል እንዳለ እንመለከታለን። ሱረቱል መርየም 17ኛው አንቀጽ ላይ ምን ይላል? ፈተኸዘት ሚን ዱኒሂም ሒጃበን ፈአርሰልና ኢለይሃ ሩሐና ፈተመተለ ለሃ በሸረን ሰዊያ። አላህ Subhanahu Wa Ta'ala ወደሷ ሩሐችንን ላክንላት፣ ያም ሩህ ያም መንፈስ ፈተመተለ ለሃ በሸረን ሰዊያ የተስተካከለ ሰው ሆኖ ተመሰለላት ይላል። ስለዚህ አላህ ወደ መርየም መንፈሱን ልኳል። ያ መንፈስም በሰው ቅርጽ ተመስሎላታል ብለን እናምናለን። ከዛ መርየም አለይሃ ሰላም የማታውቀው ስለሆነባት ከሱ በአላህ ተጠበቀች። ቃለት ኢኒ አዑዙ ቢርረህማን ሚንከ ኢን ኩንተ ተቂያ፣ አላህ የምትፈራ ከሆንክ እኔ ካንተ በአላህ ተጠበቃለሁ ምናምን አለች። ከዛ ያ የተላከው መንፈስ ግን መልእክተኛ መሆኑን ነገራት። ምን አላት? ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ። ጉዳዩ እንደምታስቢው አይደለም። እኔ የጌታሽ መልእክተኛ ነኝ፣ ረሱል ነኝ፣ መልእክተኛ ነኝ። ለምን መጣሁ? ከጌታዬ በተላኩት መሰረት ሊአሀበ ለኪ ጉላመን ዘኪያ፣ ላንቺ መልካምን ልጅ ልሰጥሽ ብሎ ተናገረ። ስለዚህ አላህ መንፈስን ወደ መርየም ልኳል። ያ መንፈስ በሰው ተመስሎላታል። ከዛም ከአላህ በተላከው መልእክት መሰረት ልጅን ሰጥቷታል። ስለዚህ በተመለከትነው መሰረት አላህ Subhanahu Wa Ta'ala ወደ መርየም አለይሃ ሰላም መልእክተኛን ልኳል ማለት ነው። ከአላህ ዘንድ ቀጥታ መልእክትን ይዘው የሚመጡት ደግሞ የሰው ልጆች ሳይሆኑ መላኢካዎች ናቸው። ይህንን መላኢካ ደግሞ አላህ Subhanahu Wa Ta'ala በተፈጥሮ ማንነቱ ላይ ሳይሆን በሰው እንዲመሰል አድርጎላታል።
ይሄው በግልጽ መልኩ የተቀመጠ ጉዳይ ነው። በዚህ መልኩ በግልጽ የተቀመጠ ጉዳይ ነው። ሱብሃንአላህ ይህ ግለሰብ እንደዚህ አይነቱን ግልጽ ጉዳይ ብቻ ሳይሆን የተለያዩ አጠራጣሪ ነገሮችን ሆን ብሎም ከተለያዩ የእምነት አካላት እየሰማ በሙስሊሙ ላይ እንደሚያሰራጭ ይሄ የታወቀ ጉዳይ ነው። አላህ ሱብሃነሁ ወተዓላ ይጠብቀን። ለማንኛውም የትኛውም ሰው የጥመት መንገድን መርጦ ቢጓዝ በዛ ጥመቱ ላይ የፈለገውን ያክል ቢሰራ በጥመቱ በመጥመሙ የሚጎደው ነፍሱን እንጂ ዲኑን አይደለም፣ ነፍሱን እንጂ አላህን አይደለም። አላህ ቁርአን ላይ እንደተናገረው መን ይህተዳ ፈኢነማ የህተዲ ሊነፍሲህ ወመን ضل ፈኢነማ የዲሉ ዐለይሃ። ቀጥተኛውን መንገድ የተከተለና ወደ ቀጥተኛው መንገድ የተመራ ፈኢነማ የህተዲ ሊነፍሲህ፣ ወደ ቀጥተኛው መንገድ መሄዱና መራቻ መንገዱን መከተሉ ለራሱ ለነፍሱ ነው። የጠመመና ጥመትን አለቅም ያለ በጥመቱ ላይ የቀጠለ ፈኢነማ የዲሉ ዐለይሃ፣ የሚጠመው በነፍሱ ላይ ነው። ማንንም አይጎዳም፣ ኢስላምንም አይጎዳም፣ ሙስሊምንም አይጎዳም፣ ወደ አላህም ጉዳቱ ሊጠጋ አይችልም። ስለዚህ ቆም ብለህ እየተጓዝክበት ያለውን አደገኛ የጥመት መንገድ ማስተዋል ይጠበቅብሃል። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።